አድርሳ መግባት ይቻላል ጌቲን ምን አልከኝ እናንተ ሰዎች እንግሊዘኛ ሁሉም ይጦማል ይሁን ጌቲን ማለት ጉልበት ርካሽ ነው ወይ ተሸክመ ምን ይገትራል አትድከም ሂድና ግባና አጠፍ ብለህ ማሰሪያ ያለበት ቦታ ታገኘ አሰራው ውሃም ታገኘ ቀጤማም ታገኘ ስጠው ማለት ነው ጌቲን እሺ ነይከ ሁለት አንድ አይነት አሃ ማነው ቆየሳ እንደ ሻሸና ቢቆ አዲስ ሰው ታገኙ እኮ ቦሬ ይዛሉ አጀታው ምን ነው ያሰረ ነው ያሰርከው ቆየህ ሂሳቤን የሚከፍለኝ ማለት አረ በቃ ደግሞ ከፋውኩኝ አባቴ ላምጩ እንዲከፈል ህግ ያስገድዳል የሚባለውን አልሰማህም እንዴ አልሰማውም ተባለ እንዴ ማን አለ ታዲያ እንዲሁ በከንቱ ነው በግበግ የሸተትኩት አሃ እሱማ እንግዲህ የቀድሞ ጠረን ይሆናል እኔ ምን አውቃለሁ ለማንኛውም ያሸከሙ ሰውዬ ተሳቸው ጋር አይደል ሁሉ ያው እሳቸው እዛ ያስጫኝ ከፍለዋል አንተ ደግሞ እዚህ አውራጅ ክፍል ኦራ ነው እንዴ መሆኑን ስንት ነው 2 አመት ምን አልክ 2 አመት 200 አመድ ይብሰስና ምን ይመስላል ውጣ ከዚ ነውጣ ቀጥል ከነ ማረጃው እኮ ነው እዲ ማረጃው ካራዝ ያለ የሸክሙን ተናገር በቃ 50 አምጣሽ ደሱ እንኳን ቆረ ለዚህ ቡክት 50 ያንሰው አባት ይኸው ይመች በቃ መልካም ባል አን ያለውላችን ደግሞ አገኘው ብላ አታጥፋ አዘርዘር ቆጥብሽ ለ40 60 ነው አይደለም ለ80 ነው እንጂ እሱ ቢጠፋ ፉካም አይጠፋል አባቴ